እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጠው ዓለም እንደሚሰጥ አይደለም። የሚገርም ቃል ነው። እኔ የምሰጠው ዓለም እንደሚሰጥ አይደለም። የኢየሱስ ሰላም ፍጹም ነው፣ ፍጹም። በዚህ ዓለም ላይ ስለ ሰላም ስብሰባ ይደረጋል፣ ምክክር ይደረጋል፣ ውይይት ይደረጋል፣ ውሳኔ ይወሰናል። ሳይውል ሳያድር ግን ይፈርሳል። ዓለም የሚሰጠው ሰላም ደስ ይላል። ሰው ሰጥቶ ይነሳል። ዛሬ የሰጠ ነገ ይወስዳል። ዛሬ አስደስቶ ነገ ደግሞ ያሳዝናል። ዛሬ አስቆ ከሰዓት ደግሞ ያስለቅሳል። የእግዚአብሔር ሰላም ግን ፍጹም ነው። ሁልጊዜ የሚኖር የማይነጥፍ የማይጎድል ሰላም ነው የክርስቶስ ሰላም። ነቢዩ ኢሳይያስ በትንቢቱ ምዕራፍ 9 ቁጥር 6 ላይ የሰላም አለቃ ይለዋል። የማን አለቃ? የጎበዝ አለቆች አሉ፣ የወንጀለኞች አለቆች አሉ፣ የጥፋት አለቆች አሉ፣ የአሸባሪዎች አለቆች አሉ። እነዚህ ሁሉ ያልፋሉ። የሰላም አለቃ ክርስቶስ ግን ለዘላለም የሚኖር ከዓለም በፊት የነበረ ዓለምን አሳልፎ ለዘላለም የሚኖር ስለሆነ እሱ የሰላም አለቃ ነው። ስሙ የተመሰገነ ይሁን። ሐዋርያው ቅዱስ ጳውሎስም እንዲህ ይለዋል፣ እርሱ ሰላማችን ነው። ምናችን? የታወከው ልባችን በማን ነው የሚያርፈው? በማን ነው? በእግዚአብሔር። ምክንያቱም እሱ ምናችን ስለሆነ ነው፣ ሰላማችን ስለሆነ ነው። አስቡት፣ አሁን ከቤታችን በሕይወታችን በስራችን ማረፍ አቅቶን ተጨንቀን ሳለን ከቤቱ መተን አስቀድሰን ዘምረን ቃሉን ስንሰማ ልባችን በደስታ አልተሞላም? አይምሯችን ሰላም አላገኘም ወይ? እግዚአብሔር ሰላም ለሁላችን ይስጠን። እርሱ ምናችን ስለሆነ ነው፣ ሰላማችን ነው። መርጠን ወደን አይደለም ክርስቶስ የምንከተለው፣ ሰላማችን ይህ ስለሆነ ነው። ሰላም የምትሰበክ ቤተክርስቲያን ስለሆነች፣ ስለ ሰላም የምትሰብክ ስለ ሰላም የምትነግረን የምታበስረን ቤተክርስቲያን ስለሆነች፣ ለምን? አምላኳ ፈጣሪዋ መስራቿ መሰረቷ ጉልላቷ ክርስቶስ ሰላማችን ስለሆነ። አንድ ጊዜ የጋምቤላ ክልል ፕሬዝዳንት በዓመታዊ ሰበካ ጉባኤ ጠቅላላ ስብሰባ ላይ መጥተው የተናገሩት ነገር አስታውሳለሁ። እዛ አካባቢ ክርስትና አልነበረም። አንድ አባት በስራ አስኪያጅነት ከዛ ከተመደቡ በኋላ ነው ብዙዎችን ያጠመቁት። በተለይ ደግሞ ይሄ የመንግስት ባለስልጣናት ከፕሬዝዳንቱ ጀምሮ ማለት ነው። ይሄ የሆነበት ምክንያት አለው። እንዲያ ስራ አስኪያጅ ተመድበው ሲሄዱ እዛ አካባቢ በብሔር በጎሳ ግጭት ነበረ እና ማንም ሊያስታርቅ አልቻለም። መኪና ብቻ መድቡልኝና ልሂድ ከአስተርጓሚ ጋር ብለው ሄዱ። ቋንቋ ያውቁም፣ የዘን አካባቢ ቋንቋ ያውቁም። እና እንዴት ይሆናል ሲሏቸው ግድ የለም እኔ እግዚአብሔር ከኔ ጋር ነው ይሳካላሉ። ሄደው እነዛን ማህበረሰቦች አስታርቀው ተመለሱ። እግዚአብሔር የተመሰገነ ይሁን። በአስተርጓሚ እኮ ነው። አያውቋቸውም፣ ተያይተው ያውቁ። ማንን ይዘውት ሄደው ስለሄዱ ነው? ማንን ስላስቀደሙ ነው? ሰላማችን የሆነው ክርስቶስን ስላስቀደሙ፣ የሰላም አለቃ የሆነው እግዚአብሔርን ስላስቀደሙ፣ የሰላም ባለቤት እግዚአብሔር ከእሳቸው ጋር ስለሆነ ስለ ሰላም ሲናገሩ እግዚአብሔር ከእነሳቸው ጋር ተናገረ፣ ቃላቸውን አሰመረ፣ ንግግራቸውን እንዲቀበሉ አደረገ፣ አስታረቁ። ብዙ ሰዎች ታረቁ። የሚገርማቸው ነገር ከዛ በኋላ በባለስልጣኖቹ ፊት ሁሉ ሞገስን አገኙ። አቤት እግዚአብሔር ይችልበታል። ሁሉም የክርስትና እምነት ተከታዮች አልነበሩ። በሚገርም ሁኔታ ግን ከፕሬዝዳንቱ ጀምሮ ሁሉም ተጠምቀው ክርስቲያኖች ሆኑ። እግዚአብሔርን አመስግኑት በእውነት። እና አይተ የምታምን እንጂ የማታምን አትሁን አለው ይላል። አይቶ ከመጠራጠር እግዚአብሔር ይሰውረን። ነገር ግን አይተ ምን በል እመን አለው ጌታችን ኢየሱስ ክርስቶስ። በዚህ ሰዓት ቶማስ የተወጋ እጆቹን እግሮቹን ተመለከተና እግዚእየ ወአምላኬ ጌታዬ አምላኬ ብሎ አመነ። ጌትነቱን መሰከረ፣ አምላክነቱን መሰከረ፣ ገዥነቱን መሰከረ። መምህሬ አስተማሪ የመረጥከኝ የጠራኸኝ ለዚህ ክብር ያበቃኝ ለካ አንተ ሞትን ድል አድርገህ ተነሳህ ብሎ እግዚእየ ወአምላኬ አለ። መተርጉማኑ እንዲህ ብሎታል። እግዚእየ ብሎ ሰውነቱን፣ አምላኬ ብሎ አምላክነቱን መሰከረ።
እግዚአብሔር ማለቱ መዳሰሱ ሲያይ ነው። አምላኬ ማለቱ ደግሞ እጁ መቃጠሉ ሲያይ ነው። ምክንያቱም ገጸ መለኮቱን የዳሰሰች እጁ ተቃጥላለች ወይም ደግሞ እንደ ጅማ ታራለች ይላል ታሪክ እንደሚያሳየው። የቶማስ እጁ ዛሬ በህንድ ሀገር ትገኛለች ይባላል። የቶማስ በረከት በሁላችን ላይ ይደርብን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን በተዘጋ ቤት ሳሉ ተገለጠላቸው። አይተው ደግሞ ምን አላቸው? ደስ አላቸው። አይተው ምን አላቸው? ደስ አላቸው። ዛሬ ቃሉ ሰምተን እንደሰት ይሆን? ዛሬ ዘምረን እንደሰት ይሆን? ዛሬ ቤተክርስቲያን መተን እንደሰት ይሆን? ዛሬ በቤተ መቅደሱ በማሰለፋችን እንደሰት ይሆን? የምንደሰተው በምን ይሆን? ምን ስናይ ነው ደስተኛ የምንሆነው? ምን ብንመለከተው ደስተኛ የምንሆነው? አስተውሎ ወገኖቼ፣ አብርሃም ሥላሴን አይቶ ደስ አለው። ምን አለው? በቤቱ ሥላሴን አስተናግደዋልና ደስ አለው። ዳዊት የእግዚአብሔርን ክብር ተመልክቶ ደስ አለው። ወእጸግብ በርየ ስብሐቲከ፣ እነሆ ደስታውን የእሱን ክብር በማየት ደስ ይለኛል ብሎ እንደተናገረ ልበ አምላክ ቅዱስ ዳዊት መዝሙር 16 ቁጥር 15 ላይ ዳዊት የጌታን ክብር አይቶ ደስ አለው። ሐዋርያው ቅዱስ ጳውሎስ ዓለምን መላእክትን ጎብኝቶ ደስ አለው። አረጋዊው ስምዖን የእስራኤልን ታዳጊ ታቅፎ ደስ አለው። ሐዋርያት የደስታ ምንጭ የሆነው ክርስቶስን አይተው ደስ አላቸው። ዛሬ እኔና እናንተ ምን ብናይ ምን ብንመለከት ነው ደስ የምንሰኘው? ምድራዊውን ነገር፣ ኃላፊውን ነገር፣ ቁሳዊውን ነገር፣ በዚህ ዓለም ላይ የሚብለጨለጨውን ነገር ብናይ ነው ደስ የሚለን? ወገኖች፣ የእኛ ደስታችን እንደ አብርሃም ሥላሴን ማየታችን ነው። የእኛ ደስታችን እንደ ዳዊት የእግዚአብሔር ክብር መመልከታችን ነው። የእኛ ደስታችን የእስራኤል ታዳጊ የሆነው ክርስቶስን ማየታችን ነው። እርሱን መታቀፋችን ነው። የምንታቀፈው ደግሞ ቅዱስ ሥጋውን ክቡር ደሙን በመቀበል ነው፣ በሌላ አይደለም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። እኔ ከእሱ ጋር እሱ ደግሞ ከእኔ ጋር ይኖራል ብሏል። የእኛ ደስታ በዚህ ሊገለጥ ይገባል። ወገኖች፣ እንደ ጳውሎስ መላእክትን በማየት ደስ ልንሰኝ ይገባል። እንደ ሐዋርያት ደግሞ ክርስቶስን በማየት ነፍሳችንን ደስ ልናሰኛት ይገባል። ባዩትም ጊዜ ደስ አላቸው። ሁልጊዜ ዓይኖቻችን ሁሉ ክርስቶስን እንዲያዩ፣ አምላካችን እንዲያዩ፣ ቅዱሳኑን እንዲያዩ፣ ድንግል ማርያምን እንዲያዩ እንድናደርግ አምላካችን እግዚአብሔር በቸርነቱ ይርዳን። ባዩትም ጊዜ ደስ አላቸው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ነው እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። ባዩት ጊዜ ደስ አላቸው በሚል ይሆናል። እደግመዋለሁ። ምዕራፍና ቁጥሩን የዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ የምናገኘው ኃይለ ቃል ነው። ወገኖቼ፣ አሁን ያለንበት ጊዜ፣ አሁን ያለንበት ሰዓት፣ አሁን ያለንበት ወቅት አምላካችን መድኃኒታችን ኢየሱስ ክርስቶስ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በራሱ ስልጣን ሙስና መቃብር ሊይዘው አልቻለምና መነሳቱን የምናስብበት አይሁድ የክርስቶስን ትንሣኤ መና እናስቀራለን፣ ከንቱ እናደርገዋለን ብለው በማሰብ ያደረጉት ሴራ ሁሉ ሳይሳካላቸው ቀርቶ በመጀመሪያ የክርስቶስን መቃብር በጭፍሮች በወታደሮች አስጠብቀው ነበር፣ ክርስቶስ እንዳይነሳ ማለት ነው። ስለዚህ ሞት ይዘው ዘንድ ያልቻለው በሞቱ ሞትን ገሎ አምላካችን መድኃኒታችን ኢየሱስ ክርስቶስ የጭፍሮች መኖር፣ የጭፍሮች መሰባሰብ፣ ትልቅ ድንጋይ በመቃብሩ ላይ መጫን ሳይበግረው ሞትን ድል አድርጎ ተነስቷል። ማቴዎስ ወንጌል ምዕራፍ 28 ቁጥር 5 ላይ ተጽፎ እንደምናገኘው አስቀድሞ እንደተናገረ ተነስቷል ይላል የእግዚአብሔር ቃል። ይህ እንኳን ከንቱ ሲሆንባቸው የጌታችን የኢየሱስ ክርስቶስ መነሳት እውን ሲሆን ሌላ ያሴሩት ሴራ ደግሞ
የሐሰት ወሬን ማስወራት ነበረ። የምን ወሬን? የሐሰት ወሬ። ክርስቶስ መነሳቱ ሲሰሙ ክርስቶስ መነሳቱን ሲያረጋግጡ የክርስቶስን መነሳት ውሸት ለማድረግ ጭፍሮችን ጠርተው ለእናንተ ብዙ ገንዘብ እንከፍላችኋለን፣ ወደ ባለስልጣኖቹ ሄዳችሁ ክርስቶስ አምላካችን ኢየሱስ ክርስቶስን ደቀ መዛሙርቱ መጥተው በሌሊት እኛ ተኝተን ሳለ ስጋውን ሰርቀው ሄዱ ብላችሁ አውሩ፣ እኛም እናግዛችኋለን። እውነተኛው ወሬ እውነተኛው ሐሳብ በሹሞቹ ዘንድ እንኳን ቢደርስ እኛ እናሳምናችኋለን አሉ ይላል። የሚገርመኝ ነገር መጽሐፍ ቅዱስ ምን ይላል? ወንጌላችን ምን ይላል? ይህ ነገር እስካሁን ድረስ በአይሁድ ዘንድ ሲነገር ይኖራል። ነገር ግን ሁለቱም ሐሳባቸው ውድቅ ሆኖ አምላካችን መድኃኒታችን ኢየሱስ ክርስቶስ መነሳቱ እውን ሆኖ እንደተናገረ ተነስቶ አስቀድመው ለማርያም መግደላዊት በመቀጠልም ደግሞ ለደቀ መዛሙርቱ ተገልጦ መነሳቱ እውን ሆነ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አምላካችን ኢየሱስ ክርስቶስ በተያዘበት ሌሊት ለሞት ተላልፎ ሲሰጥ ደቀ መዛሙርቱ በእጅጉ አዝነው በእጅጉ ተክዘው ነበረ። እሱም አስቀድሞ ነግሯቸዋል። የሰው ልጅ ይያዛል፣ ተላልፎ ለሞት ይሰጣል፣ ዓለም ደስ ይለዋል፣ እናንተ ግን ታዝናላችሁ፣ ሙሾ ታወጣላችሁ ብሏቸው ነበር። በክርስቶስ መያዝ ደቀ መዛሙርቱ አዝነው ነበር። በክርስቶስ መሞት ሐዋርያት ፈርተው ነበር። በዚህም የተነሳ በአንድ ቦታ ተሰብስበው በተዘጋ ቤት ተቀምጠው ነበር። ምንድነው ያስፈራቸው ካላችሁኝ፣ ይሄ ትውልድ ለፈጣሪው ያራራ ለእኛ ሊራራ አይችልም። ለፈጣሪው ያላዘነ ለእኛ ሊያዝን አይችልም። ለመምህሩ የማያዝን ለእኛ ሊያዝን አይችልም። ክርስቶስን ያሳደደ እኛን ከማሳደድ ወደ ኋላ አይልም ብለው ቤታቸውን ዘግተው እንዲቀመጡ ግድ ሆኖባቸው ነበር። አንድ ያላስተዋሉት ነገር ግን ነበረ ወገኖች። እሱ አስቀድሞ የነገራቸው፣ እሱ አስቀድሞ ያበሰራቸው ምን ነበረ? ለጊዜው ታዝናላችሁ፣ ለጊዜው ትተክዛላችሁ፣ ነገር ግን እንደገና አያችኋለሁ። እንደገና ምን እላችኋለሁ? እንደገና ምን? እግዚአብሔር እንደገና አየ። የዮሐንስ ወንጌል ምዕራፍ 16 ቁጥር 22 ተመልከቱ። እንደገና አያችኋለሁ፣ ልባችሁም በደስታ ይሞላል፣ ሐዘናችሁም ወደ ደስታ ይቀየራል ብሏቸው ነበር። ይህንን ግን አላስተዋሉም ነበር። ለምን? በእነሱ ላይ የደረሰው ሐዘን የነገራቸውን ተስፋ እንዳያስታውሱ አደረጋቸው። አያችሁ፣ አንዳንዴ በዘመናችን፣ በሕይወታችን፣ በጊዜያችን፣ በኑሯችን የሚደርስብን ችግር የተነገረን ተስፋ፣ የሚሰጠንን ተስፋ፣ የምናገኘውን ተስፋ እንዳናስተውለው፣ እንዳናስበው፣ እንዳንጠብቀው ሊያደርገን ይችላል። እግዚአብሔር ጽናቱን ለሁላችንም ይስጠን። በሐዋርያትም የሆነው ይሄ ነው። የተነገራቸውን ተስፋ ረሱት። የተነገራቸው ተስፋ የማይሆን እስኪመስላቸው ድረስ ልባቸው በፍርሃት ተዋጠ፣ በጭንቀት ተዋጠ፣ በሐዘን ተዋጠ። እርሱ ተመልሶ የማይመጣ እስኪመስላቸው ድረስ ማለት ነው። የመጣው ችግር ከባድ ስለነበረ አንዳንዶቹ አናውቀውም ብለው ልክ እንደ ጴጥሮስ አይነቶቹ ሸሽተው ነበረ። ቅዱሳት አንስት ደግሞ እስከ መጨረሻው ድረስ ከቀራንዮ እስከ መስቀሉ ድረስ የእንባ መስዋዕት እያቀረቡ ተከትለውት ነበር። ጽኑ ወዳጅ የሚባለው በምን ሰዓት አብሮ የሆነ ነው? በችግር ጊዜ አይደል? በሐዘን ጊዜ፣ በማጣት ጊዜ፣ በጉዳት ጊዜ፣ በውድቀት ጊዜ
በዚህ ሰዓት አብሯችሁ የሆነ ሰው እሱ ትክክለኛ ወዳጃችሁ ነው። በስኬታችሁ ጊዜ፣ በሙላታችሁ ጊዜ፣ በከፍታችሁ ጊዜ ከእናንተ ጋር የሚሆነው ግን እሱ የስኬታችሁ ተጋሪ እንጂ የችግራችሁ የሚያዝናችሁ ተጋሪ አይደለም። በዛ ሌሊት የታየው ይሄ ነው። ሴቶች ወይ ቅዱሳት አንስት በክርስቶስ መከራ 18 ሰዓት በመከራ ውስጥ ሳለ ክርስቶስ አልተለዩም። የአይሁድ ዛቻም የሌሊቱ ጨለማም ሳያስፈራቸው ከሩቅ ሆነው ኢየሱስ ክርስቶስን እያዩ ያዝኑ ያለቅሱ ነበር። በክርስትናችን በችግር ጊዜ በሃይማኖታችን እንዳንከዳም እንዳንላላም ወደኋላ እንዳንልም እግዚአብሔር ይርዳል። አዎ ከባድ ነው። መናገር ቀላል ሊሆን ይችላል፣ ሆኖ መገኘት ግን ከባድ ነው። አይደለም እንዴ? ብፁዕ አቡነ ሰላማ የሚባሉ ታላቅ አባት ነበሩ። የባሌ ሀገረ ስብከት ሊቀ ጳጳስ የነበሩ። ምናልባት ታሪካቸውን ሰምታችሁ ሊሆን ይችላል። በቅርብም ነው፣ እዚህ በ90ዎቹ ውስጥ ነው የሚያርፉት። በጣም ትልቅ አባት ነበሩ። ጸጋ ያላቸው በረከት ያላቸው አባት ነበሩ እና ምን ይላሉ? እንደዚህ ስለ ጽናት፣ ስለ ብርታት፣ ስለ ሃይማኖት፣ ስለ ጥንካሬ አስተማሩና መናገርማ ቀላል ነው፣ አሁን ችግር ቢመጣ እኔ ቀድሜ የምወጣው። እግዚአብሔር ጥበብን ለሁላችን ይስጠን እና ደቀ መዛሙርት የሆነባቸው ነገር ይሄ ነው። በዚህ የተነሳ ደቀ መዛሙርቱ በተዘጋ ቤት ውስጥ ሆነው በጭንቀት በሐዘን ሳሉ ለስም አጠራሩ ክብር ይግባውና የሁላችን ቤዛ የሁላችን አምላክ የሁላችን ጌታ የሆነው አምላካችን ኢየሱስ ክርስቶስ ሞትን ድል የነሳው መቃብርን ባዶ ያደረገው ጌታ በመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ሰላም ለእናንተ ይሁን። አይሰማም? ሰላም ለእናንተ ይሁን። ሰላም ለሁላችን ይሁን። ሰላም ለሀገራችን ይሁን። ሰላም ለሰው ልጆች ሁሉ ይሁን። ሰላም ለዓለማችን ሁሉ ይሁን። አሁን እኛ ያጣነው ያለን ምድሪቱ የተራበችው ነገር ቢኖር እኮ ሰላምን ነው። ሰው የተራበው ሰላምን ነው። ዓለም የተራበው ሰላምን ነው። ስለዚህ ሰላም ደግሞ የሚመጣው በክርስቶስ ነው። በጭንቀት የነበሩ ደቀ መዛሙርት፣ በሐዘን ውስጥ የነበሩ ደቀ መዛሙርት፣ በፍርሃት ውስጥ የነበሩ ደቀ መዛሙርት አምላካችን ኢየሱስ ክርስቶስ በመካከላቸው ተገኝቶ ሰላም ለእናንተ ይሁን ሲላቸው አዩት፣ ተመለከቱትና ባዩት ጊዜ ደስ አላቸው ይላል። ምን አላቸው? እግዚአብሔር ደስታ ለሁላችንም ይስጠን። ርዕሳችንም ይሄ ነው፣ መነሳችን ይሄ ነው። ባዩት ጊዜ ደስ አላቸው። አዎ ክርስቶስ የሰዎች ሁሉ ደስታ ነው። ክርስቶስ የክርስቲያኖች ሁሉ ደስታ ነው። ክርስቶስ የተከታዮች ሁሉ ደስታ ነው። ክርስቶስ የልባችን ደስታ ነው። ክርስቶስ የዓለማችን ደስታ ነው። እሱም ባዩ ጊዜ ደስ አላቸው። በክርስቶስ ትንሣኤ የማይደሰት ሰው የለም። የማይደሰት ሰው ሊኖርም አይገባውም። ዛቲ ዕለት እንተ ገብረ እግዚአብሔር እትፈሳ ወንትሐሰይ ባቲ መዝሙር 117 ቁጥር 24 ላይ ደስ እንሰኝባት ዘንድ እግዚአብሔር የፈጠራት እግዚአብሔር ያዘጋጃት እግዚአብሔር ለእኛ የሰጣት ቀን ይህች ናት፣ በእሷም ደስ እንሰኝ ይላል። ማን ያዘጋጀው? እግዚአብሔር ያዘጋጀው። ለእኔና ለእናንተ ደስታ ትሆን ዘንድ የሰጠን ቀን፣ የነፍሳት ሁሉ ደስታ፣ የአዳም ዘር ሁሉ ደስታ፣ የሰው ልጆች ሁሉ ደስታ የተበሰረበት የተገኘበት ዛቲ ዕለት እንተ ገብረ እግዚአብሔር እግዚአብሔር ያዘጋጃት ልዩ ቀን፣ የፍጥረት ሁሉ ደስታ የተነገረበት ልዩ ቀን። በዚች ቀን በወልድ ውሉድ በክርስቶስ ክርስቲያን የተሰኙ ሁሉ ክርስቲያኖች ደስ የሚሰኙበት የደስታ ቀናችን ነው። ዛሬ እያከበርን ያለ ነው። ክብር ምስጋና ለአምላካችን ይሁን። አመስግኑት መድኃኒዓለም። ዲዮስቆሮስ የተባለው ሊቅ ምን ይላል? አመሳልስ ዕለት ተንሳ ሙታን ወዋ ሀባለው አርዳዩ ግቧል ዋስራዩ በጽሐ ጽዮን። በሦስተኛው ቀን መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል አምላካችን ኢየሱስ ክርስቶስ ከሙታን ተለይቶ ተነሳ። ከማን ተለይቶ?
ከሙታን ሁሉ ተለይቶ ክርስቶስ ተነሳ። አዎ ደቀ መዛሙርቱ በተሰበሰቡበት በዝግ ቤት ተገለጠላቸው፣ በጽርሐ ጽዮንም ታያቸው ይላል። በዝግ ቤት በምን ቤት? በተዘጋ ቤት፣ በተቆለፈ ቤት፣ ዝግ በሆነ ቤት ክርስቶስ ተገለጠላቸው። ለዚህ ነው እኮ ቅዱስ ኤፍሬም የተባለው የሶርያው አባት እንዲህ ይላል፣ 3 ነገሮችን አደንቃለሁ። ስንት ነገሮችን? 3 ነገሮችን። አንደኛ ክርስቶስ በሕቱም ድንግልና መወለዱ፣ ይሄ ደንቀኛል። ሁለተኛ ከሕቱም መቃብር መነሳቱ፣ መቃብር ክፈቱልኝ ሳይል ተነስቷልና። ሶስተኛ በተዘጋ ቤት መግባቱ። እነዚህ 3 ነገሮች ይገርሙኛል፣ ይደንቁኛል የሚል እውነት እኮ ነው። በሕቱም ድንግልና፣ በድንግልና መወለድ የሚደንቅ ነው። እስካሁን ሆኖ አያውቅም፣ ከዚህ በኋላም አይሆንም። እሱ ብቻ ነው ያለ ዘራ ብእሲ የተወለደ። ድንግልናዋም ሳይጠፋ እናት መሆን የቻለች ድንግል ማርያም ብቻ ናት። አምላክ ወሰብ የተባለም ክርስቶስ ብቻ ነው። ይሄ ይደንቃል። መቃብሩ ሳይከፈት መግነዙ ሳይፈታ በራሱ ስልጣን የተነሳ ወተንሳ እግዚአብሔር ከመዘንቅ አምነዋ ሰው ኃይለኛ እንቅልፍ ጥሎት መጨረሻ ላይ በብርታት እንደሚነሳ ሁሉ የተነሳ አምላካችን ኢየሱስ ክርስቶስ መቃብር ሳይከፈትለት ከሕቱም መቃብር ነው የተነሳው። ኋላም ደግሞ በተዘጋ ቤት በተዘጋ ደጅ ውስጥ ገብቶ ሰላም ለእናንተ ይሁን ያለው ይህን አደንቃለሁ። በእውነት የሚደንቅ ነው የኛ ጌታ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት። በመጨመርም ይሄ ልቅ ቅዱስ ኤፍሬም ምን ይላል? ሰዎች ሁሉ እንደሚነሱ ተስፋ የሰጠን ክርስቶስ የተመሰገነ ይሁን ይላል። እነማን እንደሚነሱ? ሰዎች ሁሉ እንደሚነሱ ተስፋን የሰጠን ክርስቶስ የተመሰገነ ይሁን አለ። ለምን? በክርስቶስ መነሳት ነው እኛ እንደምንነሳ ይገባል። በክርስቶስ መነሳት ነው እኛ ትንሣኤ ሙታን እንዳለን በኩራት መስበክ የቻለው። ወንሴፎ ትንሣኤ ሙታን፣ የሙታንን መነሳት ተስፋ እናደርጋለን ማለት የቻለው የትንሣኤያችን በኩር የትንሣኤያችን መጀመሪያ የሆነው ክርስቶስ ሞትን ድል አድርጎ ስለተነሳ ነው። ይህም አይገርማል እንጂ ያደንቃል። አሁንም ይሄ ሊቅ ቅዱስ ኤፍሬም ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሲናገር እርሱ ከዳዊት ቤት የተሰጠን በግ ነው ይላል። ከማን ቤት? ከዳዊት ቤት የተሰጠ በግ፣ ከአብርሃም ቤት የወጣ ካህን ነው። እርሱ ለእኛ የሚታረድ በግ የሚባርክ ካህን ሆነልን ይላል። እሱ በቀራንዮ ላይ የተሰዋው አማናዊ በግ ነው። እሱ በቀራንዮ ላይ ደግሞ መስዋዕቱን የተቀበለ አማናዊ በግ። በብሉይ ኪዳን የነበረው የ5500 ዘመን የመስዋዕቱ የእንስሳቱን መስዋዕት ያለፈ አንድና የመጨረሻም የመጀመሪያም የማይተካም የማይደገምም ለዘለዓለም ስንሰዋው የምንኖረው አንድ ጊዜ ግን በመስቀል ላይ ሰዋው አማናዊ በግ ብሎ ዮሐንስ መጥምቅ የተናገረው የእግዚአብሔር በግ ያለው አማናዊ በግ ኢየሱስ ክርስቶስ ነው። ስሙ የተመሰገነ ይሁን። ይሄ አማናዊ በግ አምላካችን ኢየሱስ ክርስቶስ በዝግ ቤት ተገኘና በሐዋርያት መካከል ተገኘና በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን አላቸው። ለጊዜው ደንግጠው ነበር። ምክንያቱም ምታት መስሏቸው ነው፣ ሌላ ነገር መስሏቸው ነው። ነገር ግን አምላካችን ኢየሱስ ክርስቶስ በቀኖት የተቸነከሩ እጆቹንና እግሮቹን ሲያሳያቸው፣ የተወጋ ጎኑን ሲያሳያቸው ያኔ አይተው አመኑ። አይተው ደግሞ ደስ አላቸው። እግዚአብሔር ደስታ ለሁላችንም ይስጠን። ደስ አላቸው። በዚህ ሰዓት ደቀ መዛሙርቱ አምላካችን ኢየሱስ ክርስቶስ በማየታቸው ደስ ከመሰኘታቸው በፊት ግን ልባቸው በምን ነበረ ብያቸዋለሁ? በፍርሃት፣ በድንጋጤ፣ በጭንቀት ነበሩ። በጭንቀት ዛሬ የሚያስጨንቀን ነገር ምንድን ነው? ዛሬ በተዘጋ ቤት ውስጥ እንድንቀመጥ ያደረገን ነገር ምንድን ነው? የተዘጋ ልብ፣ የተዘጋ ቤት፣ የተዘጋ ሕይወት፣ የተዘጋ ማንነት በመካከላችን አለ ወገኖች። እንዲያው ሰው ብልጥ ስለሆነ ልብስ ለብሶ ሲቀመጥ ሲመላለስ ሲወጣ ሲወርድ ስናየው ሁሉም ደስተኛ ይመስላል እንጂ በየቤቱ ብዙ የተዘጋ ነገር አለ።
መከፈት የሚያስፈልገው የተዘጋ ልብ፣ የተዘጋ ቤት፣ የተዘጋ ሕይወት፣ የተዘጋ ትዳር፣ ብዙ ነገር አለ። እግዚአብሔር የተዘጋውን ነገር በቸርነቱ ይክፈትልን። ያው እነሱ ፈርተዋል፣ ደንግጠዋል። ማንን? ክርስቶስ ሲገለጥላቸው ምታት መሰላቸው። እሱ አስቀድሞ እንዲህ ብሎ ነግሯቸው ነበር። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ኢይደንግጽክሙ ልብክሙ እመኑ በእግዚአብሔር ወእመኑ በየ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በማን እመኑ? በእግዚአብሔር። በእግዚአብሔር የሚያምን ልቡ አይታወቅበትም። በእግዚአብሔር የሚያምን ልቡ አይሸበርበትም። በእግዚአብሔር የሚያምን ልቡ አይደነግጥበትም። ለምን? እግዚአብሔር ከእሱ ጋር ነው። እግዚአብሔር ከኔ ጋር ከሆነ የሚያስፈራኝ የሚያስደነግጠኝ ማን ነው ብለን እንደ ዳዊት መዘመር እንችላለን። ይኸው ከእግዚአብሔር ስንርቅ፣ ከእግዚአብሔር ስንሸሽ፣ ከእግዚአብሔር ስንለይ፣ በሃይማኖታችን ስንላላ፣ በምግባር ድሃ ስንሆን፣ ኃጢአት በደል ሲነግስብን ግን ፍርሃት፣ ድንጋጤ፣ ጭንቀት ሁሉ ይዘናል። እግዚአብሔር ከጭንቀት ሁላችንም ይሰውረን። ስለዚህ አምላካችን ኢየሱስ ክርስቶስ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በእሱ ለሚያምን ሁልጊዜ ምን አለው? ደስታ አለው፣ ሐሴት አለው። የእግዚአብሔር ደስታ ደግሞ ሁሌም በልብ ሙላት ውስጥ የሚኖር ነው። ለዚህም ነው ሐዋርያው ጳውሎስ ሲናገር በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ ተፈሱ በእግዚእነ ዘልፈ፣ ሁልጊዜ በጌታ ደስ ይበላችሁ። ሁልጊዜ በማን መስክሩ እስኪ? ሁልጊዜ በማን? በጌታ። እንዲያው እስኪ አንድ ጥያቄ ልጠይቃችሁ። ሁልጊዜ ደስ የምንሰኝበት ነገር በዚህ በምድር ላይ አለ? ንገሩ እስኪ። አለ? እንዲያው በስራችሁ ሁልጊዜ ደስተኛ መሆን ትችላላችሁ? በደንብ መስክሩች። ትችላላችሁ ወይ? እሺ፣ ያገባችሁስ ሁልጊዜ በትዳራችሁ ደስተኛ መሆን ትችላላችሁ? የወለዳችሁ ሁልጊዜ በልጆቻችሁ ደስተኛ መሆን ትችላላችሁ? ሀብት ንብረት ያፈራችሁ ሁልጊዜም በሀብታችሁ በንብረታችሁ ደስተኛ መሆን ትችላላችሁ? የተማራችሁ ዲግሪ፣ ማስተርስ፣ ዶክትሬት የጫናችሁ ሁልጊዜ በእውቀታችሁ ደስ ይላችኋል? አንዱ የሆነ ሚዲያ ላይ ቀርቦ ሲናገር እየሰማሁ ነበረ። ዶክተር ነው እና የተማረውን ስንት ዓመት ትምህርቱ እንደፈጀበት ይቆጠራል። ወደ 22 ዓመት አካባቢ መሰለኝ የቆጠረው አጠቃላይ የተማረው ማለት ነው። ግን አሁንም ትምህርት ላይ ነኝ አለ። የሚከፈለኝ ብር ግን ብሎ ይህን ያክል ሺህ ብር ነው ብሎ ጠቀሰ። በጣም ትንሽ ብር እና ይህ ብር ለቤት ኪራይ እንኳን አይሆንም፣ ለወር አስቤዛም አይበቃም። የስራ ሁኔታ ይሄ ይመስላል፣ ጫና አለው። ግን ቢያንስ እንኳን ደስተኛ ሆኜ ቤት ኪራይቼ መኖር የምችልበት ሁኔታም ግን የለም እና የኔ መማር ምንድን ነው? ጥቅሙ ምንድን ነው? እያለ ሚዲያ ላይ ሲናገር ሰምቼዋለሁ። ያን ሀሳብ ላጋራ ሳይሆን የፈለጉት የትልቁ ነገር ሰው በተማረው ትምህርት እንኳን ሁሌ ጊዜ ደስተኛ መሆን አይችልም። በስራ ሁል ጊዜ ደስተኛ መሆን አይችልም። በትዳሩም እንደዛው። ሁሉም ነገር ጊዜያዊ ነው። ጊዜያዊ ደስታ፣ ጊዜያዊ ሐሴት ሊሰጠን ይችላል። ዘላለማዊ ደስታ፣ ዘላለማዊ ሐሴት ግን ያለው በማን ብቻ ነው? በሞቴ ንገሩኝ፣ በማን ብቻ? ክብር ምስጋና በአምላካችን ለእግዚአብሔር ይሁን። በሱ ብቻ ነው ያለው። ተፈሱ በእግዚእነ ዘልፈ ያለው ለዛ ነው። ሁልጊዜ በጌታ ደስ ይበላችሁ ያለው እሱም ለዚህ ነው። ምክንያቱም ከሱ ውጭ ደስታ የለም። ይሄው እሱን ከያዝን፣ አምላካችን እግዚአብሔር ከያዝን፣ በጉድለት ውስጥ እንኳን ሆነን ሙላት ይኖረናል። በማጣት ውስጥ እንኳን ሆነን እናገኛለን። በሐዘን ውስጥ ሆነን እንጽናናለን፣ እንረጋጋለን። ሁልጊዜ በጌታ ደስ ይበላችሁ። ደስታ ለሁላችንም እግዚአብሔር ይስጠን። ጌታችን ኢየሱስ ክርስቶስን ባዩት ጊዜ ምን ብለዋል ሐዋርያት? ተደስተዋል። እና የመጀመሪያው ክርስቶስ አምላካችን ሞትን ድል አድርጎ በተነሳበት ቀን ለደቀ መዛሙርቱ ተገልጦላቸዋል፣ ታይቷቸዋል። በተዘጋ ቤትም ገብቶ ራሱን ገልጧል። ሰላም ለእናንተ ብሎ አረጋግጧቸዋል። ነገር ግን ከ11 ደቀ መዛሙርት አንዱ ቶማስ የሚባለው ሰው አልነበረም። ማን የሚባለው? ቶማስ ማለት ፀሐይ ማለት ነው። ከ11 ደቀ መዛሙርት መካከል አንዱ እና ሲመጣ ጌታን እኮ አየነው ተገለጠልን ብለው ሲነግሩት በፍጹም አላምንም አለ። ምን አለልም? አላምንም። እኔ የተወጋ ጎኑን የተቸነከሩ እጆቹን ካላየው ካልተመለከትኩ በቀር አላምንም
ብሎ አስቸገራቸው። ለምንድን ነው ቶማስ አላምንም ያለው የሚለውን መተርጉማን በሁለት መንገድ ተርጉመውታል። አንደኛ ቶማስ አላምንም ያለበት ምክንያት ወገኑ፣ ዘሩ፣ ነገዱ የተገኘበት ማለት ነው ከሰዱቃውያን ወገን ስለሆነ ነው። ከማን ወገን? ሰዱቃውያን ደግሞ ትንሣኤ ሙታን የለም ብለው የሚያምኑ ናቸው። ፈሪሳዊ የሚባሉት ትንሣኤ ሙታን አለ ብለው ያምናሉ። ሰዱቃውያን የሚባሉት ደግሞ ትንሣኤ ሙታን የለም ብለው የሚያምኑ ናቸው። በትንሣኤ ሙታን አያምኑም ማለት ነው ባጭሩ። በትንሣኤ ሙታን ብቻ ሳይሆን በመላእክትም የሉም፣ መንፈስ ቅዱስም ወይም መንፈስ የለም ብለው የሚያምኑ ናቸው። በሰዱቃውያንና በፈሪሳውያን መካከል ያለው ልዩነትም ይሄ ነው በነገራችን። ስለዚህ የመጣበት ከሰዱቃውያን ወገን ስለነበረ ወይም ስለሆነ የክርስቶስን ትንሣኤ አምኖ ለመቀበል ተቸገረ ማለት ነው። አንዳንዴ የሃይማኖት እምነትን ስነግሯቸው በሎጂክ እንድታሳምኗቸው የሚፈልጉ ሰዎች አሉ። በእምነት ነው ሁሉም ነገር። የእምነት እውቀት፣ የሃይማኖት እውቀት በእምነት ነው የምንቀበለው። ስለዚህ በዚህ ምክንያት አልተቀበለም። ሁለተኛው አላምንም አልቀበልም ካላየው አላምንም ያለበት ምክንያት 12ቱ ሐዋርያት 3 ዓመት ከ3 ወር ጌታችን ያስተማራቸው ለምንድን ነው? ዓለምን ሁሉ በወንጌል ምስራች ጨለማውን ዓለም እንዲያበሩ የምስራች እንዲሆኑ የትንሣኤው ምስክሮች እንዲሆኑ ማለት ነው። ስለዚህ እነ ጴጥሮስ እንደ ዮሐንስ ክርስቶስ መነሳቱን አየን ብለው ሲያስተምሩ እሱ ደግሞ ሰማ ብሎ ሊያስተምር ይችላል? በፍጹም። ስለዚህ የተጠሩት ለትንሣኤው ምስክሮች እንዲሆኑ ስለሆነ ማየት ማረጋገጥ እንደ ሌሎቹ ሁሉ እሱም ያን ዕድል ማግኘት ነበረበትና ካላየው አላምንም አለ። በጽነት አይደለም፣ በቅንነት ነው። በቅንነት ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ጌታ በተነሳ በሳምንቱ ወይም በ8ኛው ቀን ይላል ወንጌል። ዛሬ ዳግም ትንሣኤ በምንለው ቀን ማለት ነው። አሁን ዳግም ትንሣኤ የተባለው ክርስቶስ ድጋሜ ተነስቷል ማለት አይደለም። ድጋሜ ለደቀ መዛሙርቱ የተገለጠበት ዕለት ስለሆነ ነው እንጂ። ስለዚህ ደቀ መዛሙርቱ እንደተለመደው በተዘጋ ቤት ውስጥ ተቀምጠው ሳለ በ8ኛው ቀን አምላካችን ኢየሱስ ክርስቶስ በመካከላቸው ተገኝቶ ቶማስም ባለበት ማለት ነው ሰላም ለእናንተ ይሁን አላቸው። ይህን ሰላም ለሁላችን እግዚአብሔር ይስጠን። በዛ መካከል ማን ነበረ? ቶማስ ነበረ። በመጀመሪያው መገለጡ ያልነበረው ቶማስ በዛ ዕለት ተገኝተዋል። ሁለተኛ መገለጥ ያስፈልገው እንዲያው ሲታሰብ ሳስበው እኔ ራሴ ለቶማስ ብሎ የተገለጠ ይመስለኛል። ያንድ ሰው ነፍስ እግዚአብሔር ምን ያክል እንደሚገደው ታያላችሁ። እግዚአብሔር ያን ሰው ነፍስ እንደሚገደው የምትረዱት ዮሐንስ ወንጌል ምዕራፍ 4 ለአንዷ ሴትዮ እዛች ለሳምራዊቷ ቁጭ ብሎ በጠራራ ፀሐይ ጉባኤ ሰጥቶ ሲያስተምራቸው ታስተውላላችሁ አይደል? የአንድ ሰው ነፍስ እንደሚገደው የአንድ ሰው ሕመም እንደሚገደው የምንረዳው ዮሐንስ 5 ላይ መጻጉዕን ያለበት ድረስ ሄዶ ልድን ትወዳለህን ብሎ ፈውሶ አልጋውን ተሸክሞ ወደ ቤቱ እንዲሄድ አድርጎታል። ስለ እያንዳንዳችን እግዚአብሔር ይገደዋል። ስለ እያንዳንዷ ነፍስ እኛ የናቅነውን እግዚአብሔር ደግሞ ያስበዋል። እኛ የረሳነውን እግዚአብሔር ያስታውሰዋል። እኛ የተውነውን እግዚአብሔር አይተወው። እኛ እንደ ኢምንት የቆጠርነውን እግዚአብሔር ከፍ ያደርገዋል። ራሳቸውን ዝቅ ዝቅ ያደረጉትን ምን አደረገ ነው የሚለው? ከፍ ከፍ አደረጋቸው ነው የሚለው። እግዚአብሔር ከፍ ያደርገን በቸርነቱ። ስለዚህ በመካከላቸው ተገኝቶ ክርስቶስ አምላካችን ሰላም ለእናንተ ይሁን አላቸው። ሰላምማ ለሁላችን ያስፈልገንም ወገኖች። ሰላም ላጣው ልባችን የክርስቶስ ሰላም ይሰበክ። ሰላም ላጣው ሕይወታችን የክርስቶስ ሰላም ያስፈልገናል። ሰላም ላጣው ዓለማችን የክርስቶስ ሰላም ያስፈልገዋል። ሰላም ጎሎናል። ሰላምን አጥተናል። ሰላምን በስም ብቻ ነው የምናውቃት፣ በተግባር ርቃለች ከኛል። ሰላም እንደ ሰማይ ርቋል፣ እንደ ሜርኩሪ ተወዷል። ሰላሙን እግዚአብሔር ለሁላችን ይስጠን። ዮሐንስ ወንጌል ምዕራፍ 14 ቁጥር 27